የኢትዮጵያ ሴት በሙሉ ዝሙትን ለማስፋፋት ነው የሚወጣ። ጡቷን እዚህ ጋር መስቀል የውበት መለኪያ ሆኗል። ማምለኪያ አይደለም፣ መመኪያ አይደለም፣ ቤዛ አይደለም፣ የውበት መለኪያ ነው። ወንዶች እንዲነጯቸው ቂጣችሁን አዙራችሁ የምትታዩ ቲክታክ ላይ ወንዶችን ለማማለል ነው። ማንኛውም ሴት አማምሮ የሚወጣው ቲክታክ ላይ ለመሸጥ ነው፣ እንደ ባሪያ ለመሸጥ ነው። ስጋዋን ልሸጥ ነው። ዝሙተኛ ነች፣ ዝሙት አስፋፊ ነች። ጋለሞታዎች ደግሞ የአማራን ትግል እንደነ ቅዳሜ ገበያ ያለው ይዞታል። ጋለሞታ ሴተኛ ዳሪ ዲሴብል ልጃቸውን እንኳን ማስተማር ያልቻሉ በአማራ ፋኖ ስም በአማራ ህዝብ ስም ባገው እያሉ አትንኩ እያሉ በየመጣው እየተገለባበጡ የሚበሉ በአብን ጊዜ አብን ይሆናሉ፣ ፋኖ ሲሆን ፋኖ ይሆናሉ። ነገ ደግሞ አብይ ደግሞ ቢያሸንፍ አብይ ይሆናሉ። ኦሮሞ ጡት ይቆርጣል። አማራ ደግሞ የማረከውን የኦሮሞ ጦር ቁርጥ ያበላል። አማራስ ቁርጡን አውቆ ቁጭ ብሏል። ተባባሪው ራስ አማራ ነው። ውጡ ብለናል፣ ካልወጣ ክልሉ ይወድመናል። እኛ ቀድመን ሽመልስ የተናገረውን እኔ ነኝ የተናገርኩት። ሽመልስን የተናገረውን አቶ አያሌው መንገሻ የተባሉ ትልቅ ሰው ነው የተናገሩት። ዛሬ ግን ሽመልስ ስለተናገረው ሸርበሉ ሸራር እኛ ስናገር የታባትክ ነበርክ። እንደዚህ አድርገው እንደሚዋድሙ ነግረን ነበር። ስለዚህ አማራ ጠላት ራሱ አማራ ነው። ያም ፋኖ ነው። ክልሉን የዋደመ እሱ ነው። ተባባሪ ነው። ፋኖ ቀረጥ ይቀርጣል። የከተማ ቦታ ይገዛል። የግል ሀብት ያከማቻል። ሴኖትራክ መኪና ይገዛል። ልጆቹን አዲስ አበባ ያስተምራል። ፋክቶ ነው። የፋኖ መሪዎች ነው እያደረጉ ያሉ ከፍተኛ ገንዘብ እያሸሹ ነው። ዛሬ አማራ ትግል የግለሰቦች መክበሪያ ነው። ዛሬ አማራ ትግል የሴተኛ ና ተቀመጥበት። ባላነሳውስ መፍሳት ታሰብኩኝ። ምን ለቀው ይል እንዴ ራሱ ፈሱ ያነሳው ይል አንተ ጠኛ ምራብተኛ ታባርጉታል 10 ሽክታት ነው ታብ ማታደርጉ ግን ምቀኛው ነው እንዴ ቲክቶክ ውስጥ የሚመጣው ግን በተሰብ ጊፍቱ ማይቀር ጊፍትማ የማይታሰብ ነው ግን ታብ ያለሽ ምቀኛው ነው ፋሚሊ የሚገዛ ጊፍት እኔ ዲያስፖራዎች አይከታተሉኝ ማለት ነው። እቺ መዲያን በረድስት የምታጥብናት ሁላው የምትከታተለኝ ዲያስፖራ ያየኝ ወይስ ተንቅልፋቸው አልተነሱም? ወይ እነ ዱቦ የሉም? እኔን የሚከታተለኝ ይሄ ወተት የሚያጠጣ እንትና ይሄ በክሲያል በሚውል አራ ፈጣሪ ሆይ ስታንቺ ማተላኪብኝ ምን ይታያል? አውዚ ቢላ ያለት ኮምታለች። ምን ታልታየ ምን አባሻ የተሸሪል ኮመሲው መጋዣ ውጪ ተዝ ምን ታረጉኛለህ? ወይ ታብታ አላረጋችሁልኝ ወይ የሆነ ነገር ታሰጣይ ምን አባታችሁ ልታረጉልኝ ነው? ምድረ ንጎቋችሁላ እበጠፍጣፊ አንዴ አበባ እንኳን አይደለሽ መናጤዲያ እንዴት ለመናጤዲያ ስልካቸው ውስጥ ገብተው ቢገፉት አልመጣላቸው ብሎ ነው እንጂ መስጠት አልፈልግ ብለው አይደለም። ግን ቢገፉት አይመጣም። ለምን የለማ ክሬዲት የለም። አብዛኛውን ላክልኝ በማስባል ነው የሚያልኩት ብራቸውን ራሱ ላክልኝ በማለት የሚያስልኩ ናቸው። አይ አንድ አበባ ምን ታረግልኛለች? አበባ አይደለም አበባ አልፈልግም። አልሞትኩም። ስሞት ትመጣለህ አበባ ይዘህ አበባ ምን ይሰራልኛል? እምቡር የሚል ጊፍት የላችሁም? እና ሀቢባ ጋር ስታንጫጩት የምትሉትን ጊፍት አትልኩ። ሀቢባስ ቢሆን ምን ሰራሽ? ተን የበለጠ እሷም ቢሆን ቂጧን ዘበጥ በማድረግ ነው የታወቀችው። ጋጠቻችሁ እንጂ ሀቢባ ሁሉ እናንተ ምን አትርፋለች? የራስ ታፍረላ ሰው አታሳሙኝ አላህን ፊህሪ ያለች ግን ዲያቦሽ ስጋ አለበሰም ወይ አይቼው አላውቅም። ፈጣሪ እኔ ቢለብስ መሸገረው ፎቶ አላነሳው። አንቺ ተጨነቂ እንጂ ማታ ፎቶ እያነሳሽ እምትልኪ የፎቶ አላነሳው። ስጋ ለበሰ ብርድ ልብስ ለበሰ ምን አገባ? እሱን ቸክ ማድረግ መስሎሽ ነው? ሲጀመር እኔ አይቼው አላውቅም። በቃ
ተለያይተናል እሱ ጋር ምን አባቱ ላይ ችኮስን ብታየው ባል ሲኖርሽ ቦይ ፍሬንድ ሲኖርሽ እስቲ ምናምን እንዴት ነው ምን ደረሰ ብለሽ ታያለሽ። እኔ ከሁሉ ነፃ ነኝ። ምን ሊያረጋ ይዋል ምን ላረግ ነው ማለት የወረየ ነገር አለ እና ስቃው ምን ትሰራለህ? ወንድ አይደለም ሀገር ጠባቂ አይደለም አትመጋሽ ተራስ ላይ ተቀመጠሽ ታባርጉ በተሰበው ነቅሎ ሊያስወጡ ነው። እነዚህ ምቀኛ ሪፖርት እያደረጉብኝ መጥቼ ቁጭ ላልኩት